የምትፈልጉት ነገር እናንተ ውስጥ ነው ያለው። እንዴት ውጤታማ መሆን ይችላል? አንዳንዴ ገንዘብ እናገኝ ይሆናል፣ ግን ህይወት ጣዕመት ያጣብናል። ዋይ አም አይ ሂር ይላሉ ብዙ ጊዜ ሰዎች። እንዲያውም ከፈጣሪ ጋር ያላቸውን ግንኙነት ምን ያህል እንደምትታመኑ የምታውቁት በዚህ ላይ 100 ኪሎ ግራም ቢመዝን ህይወት 90 ኪሎ የሌሎች ሰዎች ነው የተሸከምነው። ለእኛ የተሰጠውን ብቻ ብንሰራና በተቀረው ሁሉ ላይ ለፈጣሪ ብንተው it works perfectly። የሰው ልጅ በጣም የሚገባኝ ራሴን ሳይና ሰዎች ከዚያ ካለ ሪፈረንስ አንጻር ሁሉም እንደዚሁ ናቸው ወይስ አይደሉም ብዬ ለማረጋገጥ ነካ ሳረግ በደንብ ይገባኛል። ስለዚህ ከሁሉ ነገር በላይ በጣም ለራሴ ተአማኒ ከሆንኩ ለራሴ እውነት ከሆንኩ ማለት ነው በጣም ብዙ መረጃ ስለ ሰው ልጅ የማገኘው ከራሴ ብዙ ከማወቅ ያለንን ዕውቀት ወደ ተግባር ማምጣት በጣም ፓወርፉል ያደርጋል። ለምንድን ነው የሆነ ነገር ገብቶኛል እንደሚሰራ እርግጠኛ ነኝ፣ ውስጥ ያረጋግጥልኛል። ግን when it comes to doing it በጣም የሰማይ ያህል የራቀ ነው። ሰው ስታክ የሚያደርግበት ምክንያት ምንድን ነው? የኃይል እጥረት ያጋጥማቸዋል ሰዎች። የኃይል እጥረት ስለምን ያጋጥማቸዋል ብዬ ስል ካላቸው ኃይል ላይ 99% ኃይላቸውን የሚያባክኑት በማይጠቅም ነገር ላይ ወይም ሊቆጣጠሩት በማይችሉት ነገር ላይ 100 ኪሎ ግራም ቢመዝን ህይወት 90 ኪሎ የሌሎች ሰዎች ነው የተሸከምነው እና እሱን እንሸከምበት የነበረውን ኃይል ለመለወጥ ለምንችለው ነገር ብናውል በ2-3 ዓመት ውስጥ ህይወታችንን በብዙ መንገድ መለወጥ እንችላለን። የምትፈልጉት ነገር እናንተ ውስጥ ነው ያለው። የሰውን ልጅ ሲሰራው አምላክ በውስጣችን ያስቀመጠ አንድ ነገር አለ። ጤንነት አይደለም፣ ገንዘብ አይደለም፣ ምናምን አለ። he gave himself to you። አንዳንዴ ገንዘብ እናገኝ ይሆናል፣ ግን ህይወት ጣዕመት ያጣብናል። ዋይ አም አይ ሂር ይላሉ ብዙ ጊዜ ሰዎች። እንዴት ውጤታማ መሆን ይችላል? የበለጠ በተጣጣርን ቁጥር፣ እንቅልፍ ባጣን ቁጥር፣ ነገሩን እንዲሆን በገፋነው ቁጥር፣ ብዙ ጉልበትና ጊዜ በሰጠነው ቁጥር the more we struggle። ዋይ ሰዎች ስታክ የሚያደርጉበት ብቸኛው ወይ ከነሱ ቁጥጥር ውጭ በሆነ ነገር ላይ ጉልበታቸውን ስለሚያባክኑ። እንዲያውም ከፈጣሪ ጋር ያላቸውን ግንኙነት ምን ያህል እንደምትታመኑ የምታውቁት በዚህ ላይ ለእኛ የተሰጠውን ብቻ ብንሰራና በተቀረው ሁሉ ላይ ለፈጣሪ ብንተው it works perfectly። ስሜታችሁን በፈለጋችሁት ቦታ አረጋግታችሁ ማቆየት የማትችሉ ከሆነ በውስጣዊው ዓለማችሁ ላይ ኮንትሮል የላችሁ ማለት ነው። ይሄ ነገር ደግሞ ሰዎችን ምን እያደረገ ይሄዳል መሰላችሁ? ይሄ ኢሞሽናል ፍላክቹዌሽን ሰዎች ከኛ ጋር ሲሆኑ ምቾት እንዳይሰማችሁ ያደርጋል። ይሄ መደበት የሚባለው ነገር ከዛ በኋላ ነው የሚመጣው። መደበት ምን ያደርጋል መሰላችሁ? አንደኛ ምኞት ያሳጣል። ፈጣሪ የሰጠው ዛሬን ነው፣ ይሄኛውን ሞመንት። ነገ ውስጥ ምን እንደሚመጣ የምናውቀው ነገር የለም። ትላንትና የተፈጠረውን ነገር መለወጥ አንችልም። የተሰጠን አሁን ላይ ማድረግ የሚገባንን ነገር እናደርጋለን። ከዚህ ደቂቃ ጀምሮ ወደፊት ያለው ነገር ይለወጣል። ከዚህ ደቂቃ የተነሳ አሁን መስራት የሚገባንን ነገር ግን ካለምንም ምክንያት ከምናመካኘው ነገር ነፃ ሆነን መጀመር ያስፈልገናል ማለት ነው። በሚመጣው ዘመን ውስጥ ልናደርገው የምንፈልገውንም ነገር ካስት እናደርጋለን። ወደዛ ግብ የሚያደርሰውን ስራ እንሰራለን፣ እንለፋለን፣ የሚሰራውን ነገር እንሰራራለን። ስራው ራሱ ወደዛ ውጤት ያመጣናል። ካለፈው ዘመን ያመጣነውን ውጤት እንዴት ይሄ በእኔ ህይወት ውስጥ ይኖራል ያን ከዛ ነገር ጋር ትግል ውስጥ ከገባን ሁለቶቹም እያደር ወደ ውስጣችን እየገቡ የምንፈልገውን ውጤት እንዳናመጣ ይከለክሉናል።